ሰላም ብዙ ልብስና ጫማ እያለን ለምንድነው የሌለን የሚመስለን? ብዙ ምክንያቶች ቢኖሩም ዋነኛው ግን ከአገዛዛችን ነው። እኛ ሴቶች እንግዲህ በሾፒንግ አንታማም። ያየነው ሁሉ ያምረናል። ሰው ልናጋዛ ሄደን እንኳን ያምራል ካሉን ልንገዛ እንችላለን። ይህ ደግሞ ቅድም የነገርኳችሁን ችግር አምጥቶብናል። ይህንን ለመጨረሻ ጊዜ ዛሬ እንሰናበተዋለን። በዛሬው ቪዲዮ በማናቸውም ጊዜ ልብሶችንና ጫማዎችን ስንገዛ ራሳችንን መጠየቅ ያሉብንን ጥያቄዎች 3 ጥያቄዎች እንነጋገራለን። የመጀመሪያው ጥያቄ መሆን ያለበት የምንገዛው ልብስ የጨርቁ አይነት፣ አሰፋፉና ፊኒሺንጉ እንዴት ነው የሚለው ነው። እንደውም ምን የሚባል አባባል አለ? ሰርቲን ዊርስ ሩል ማለትም አንድ ልብስ 30 ጊዜ እንደምትለብሱት እርግጠኛ ከሆናችሁ ብቻ ነው ልትገዙት የሚገባው ይባላል። ስለዚህ ልብሱ እኛ ላይ ቢያምርም የጨርቁ አይነት በደንብ ማየት አለብን። ወፈር ካልን ወፈር ያሉ ጨርቆችን ባንመርጥ፣ በጣምም ከሰውነታችን ጋር የሚጣበቁ ልብሶችን ባንመርጥ የተሻለ ነው የሚሆነው። ጨርቁን ጥንካሬውን፣ አሰፋፉን በጥሩ ሁኔታ የተሰራ መሆኑን ማረጋገጥ አለብን። ደግሞ ስንገዛ መስታወት ጋር ቆመን ራሳችንን ማየት ይኖርብናል። የሰዎችን አስተያየት 20% ብቻ እንድትሰጡት ነው እምለው። ሌላውን 80%ን የራሳችን አስተያየት መሆን አለበት። ምክንያቱም ሰዎች በተለያየ ምክንያት አስተያየት ሊሰጡ ይችላሉና። ሁለተኛው መጠየቅ ያለብን ጥያቄ ደግሞ ልብሱ ከማማር ባለፈ ለኛ ሰውነት ይሄዳል ወይ፣ ከኛ ጋር ይሄዳል ወይ የሚለውን ጥያቄ ነው። የሚያምር እንኳን ቢሆን ከኛ ሰውነት ጋር ቢሄድ እንኳን በአግባቡ ያራምደናል ወይ፣ ምቹ ነው ወይ የሚለውን ማየት አለብን። ምክንያቱም ፐርፌክት የሆነ ፊት የሚያደርግ አለባበስ በራስ መተማመናችንን ወይም ኮንፊደንሳችንን ከፍ ያደርግልናል። ደጋግመንም እንለብሰዋለን። ቁም ሳጥን ውስጥ የሚቀመጥ ብቻ አይሆንም ማለት ነው። እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምን ታስባላችሁ? ስለዚህ ሶስተኛ መጠየቅ ያለብን ጥያቄ ደግሞ ይህንን ልብስ ለተለያዩ ኦኬዥን ወይም ቦታዎች እየቀያየርኩ መልበስ እችላለሁ ወይ የሚለውን ነው። ለምሳሌ አንድ ልብስ ካዥዋሊ ወይም ደግሞ ለትለት መልበስ፣ ለስራ፣ ለሶሻል መልበስ ከቻልን ያ ልብስ ጥሩ ልብስ ነው ማለት ነው። በዛሬው ቪዲዮ እንግዲህ ጠቃሚ ቲፕ እንዳገኛችሁ ተስፋ አደርጋለሁ። ለድምጼ ይቅርታ ጠይቃለሁ፣ ጉንፋን ስለያዘኝ ነው። መልካም የማማር ሳምንት። ቻው።